እንደው እግዚአብሔር ሊታረቀው ያሰበውን ሰው ከካህን ያገናኘዋል ይላሉ አባቶቻችን። እንደው እግዚአብሔር ሊታረቀው ያሰበውን ሰው ከካህን ያገናኘዋል። ከክህነት የተጣላ ሰው መጥፋት ያማረው ሰው ነው ማለት ነው። አንድ ካህን በቅዳሴ ጊዜ ምንድን ነው የሚያደርገው? አንድ 4 ጉዳዮችን ያደርጋል። በቅዳሴ ጊዜ አንድ ካህን የሚያደርገው እነዚህን 4 ጉዳዮች ነው። የመጀመሪያው ኃጢአት ማስተስረይ ነው። ኃጢአት ማስተስረይ ወይም ኃጢአትን ይቅር ማለትና ማስባል ማለት ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ኃጢአቱን እናንተ ይቅር ያላችሁት ሰው ይቅር እለዋለሁ፣ እናንተ ይቅር ያላላችሁትን ሰው ይቅር አልለውም ብሎ እንደተናገረ፣ የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ በምድር ያሰርከው በሰማይ ይታሰራል፣ በምድር የፈታኸው በሰማይ እየተፈታ ይሆናል ብሎ እንደነገረን ጌታ፣ የማቴዎስ ወንጌል ምዕራፍ 18 ላይም እንዲሁ በምድር ያሰራችሁት በሰማይ ይታሰራል፣ በምድር የፈታችሁት ይፈታል ብሎ እንደነገረን የማስተስረይ ቅዳሴ ውስጥ ኃጢአትን ይቅር የማስባል ስራ ነው የሚሰራው። ስለዚህ አንድ ሰው ሊያስቀድስ ሲሄድ ምንድነው ሕግ መፈጸም ስላለበት እንደው ካላስቀደስኩ ችግር ነው ብሎ ሳይሆን ኃጢአት ይቅር ሊባል ነው ማለት። አሁን በጣም ብዙ ሚሊየን ብር ቢኖርባችሁ ወይም ቢሊየን ላድርገው እና ያበደራችሁ ሰው ከጧቱ 2 ሰዓት ቀደም ብለህ ቢሮናና ብሩ ልሰርዝልህ አስቤያለሁ ቢላችሁ ደስ እያላችሁ ነው እየከፋችሁ ነው የምትሄዱት? እንዴ ያ ሁሉ ብር ሊሰርዝ እኔ እናንተም ቢያደርገኝ የምሄደው ከሌሊቱ 8 ሰዓት ጀምሬ ነው። ነጋ እንዴ እያልኩ ነው የምሄደው ማለት ነው። እንደሱ ነው። ስለዚህ ቤተክርስቲያን ካህኑ የኃጢአታችን ዕዳ የሚያሰርዝበት ጊዜ ነው። ለክርስቶስ ነግሮ ሰርዝላቸው፣ ተውላቸው፣ ይቅር በላቸው ብሎ የሚያሰርዝበት ሰዓት ነው። ዕዳችን የሚደመሰስበት ሰዓት ነው። ካህኑ የሚያደርገው እሱ ነው። ካህናት የምንወዳቸው በእውነት በዚህ ምክንያት ነው። በእውነት አሁን ይሄን ሳስተምር እኔ ራሴን አስቤ አይደለም፣ እግዚአብሔር በሚያውቀው ማለት የቤተክርስቲያኑ ጉዳይ ነው እያስተማርኩ ያለሁት እና ለማስተስረይ ነው የምንሄደው። በጣም ኃጢአትን ምን ብሎ ነው የጠራው ክርስቶስ? ሸክም ነው ያለው። ሸክም የከበዳችሁ ወደ እኔ ነው። ኃጢአት ሸክም ነው እና ሸክማችን አውርደን ጥለን ልንመጣ የምንሄድበት ነው። ለዚያ ነው ቅዳሴ ሲጀምር ምንድነው ብሎ የሚጀምረው ካህኑ? መጀመሪያ ዲያቆኑ ወደ ቤተልሔም ሲሄድ ጸሎተ ንስሐ አንብቦ ነው አይደለም እንዴ? ጸሎተ ንስሐ ያነባል። በይቅርታ ነው የሚያስጀምረው። አቤቱ እግዚአብሔር ሁሉን የምትወድ እግዚአብሔር አምላካችሁ ነኝ፣ በማወቅ ወይም ባለማወቅ ብንበድል ተውልን፣ አስተስርልን፣ አቃልልን፣ ይቅርም በለን እያለ ይጸልይልናል። ከዛ ደግሞ ሲገባ ራሱ ኃጢአት ይቅርታ እየጠየቅን ነው የምንገባው። ይበል ፈላሲ ዘገባ በእግዚአብሔር ይፈልጠኒኑ እምሕዝቡ። የኃጢአት ስደተኛ ውሎ ወደዚህ ቤተክርስቲያን አሁን ወደዚህ ቅዳሴ የገባ ሰው ካለ እንዲያው እግዚአብሔር ከሚያስቀድሱት ሰዎች መሃል በኃጢአቴ ለይቶ ይጥለኝ ይሆን አይበል ተብሎ ነው አዋጅ ተነግሮ የሚገባ። በዚህማ ስንገባ ከቤተክርስቲያኑ በር ስንገባ ውስጥ ስንገባ መሶበ ወርቁ ተይዞ ሲገባ እንዲህ እያልን ነው የምንገባ። ቤተክርስቲያን የምህረት ቤት ናት። ምህረት የሌለው ሰው በቤተክርስቲያን ርስት የለው። ምህረት የሚያሰጥበት ሰዓት ነው። ስለዚህ ካህኑ ከዚያ በኋላ ቀጥሎ ፍታት ዘወልድ ይደገማል። አቤቱ በማወቅም ባለማወቅ በተንኮልም ቢሆን በልቡና ክፋትም ቢሆን በምስራትም ቢሆን በመናገርም ቢሆን በእውቀት ማነስም ቢሆን የሰውን ድካሙን አንተ ታውቃለህና አሁን ይህ ሁሉ ይቅርታ። ከዚያ ደግሞ ዲያቆኑ ይቀበልና ደግሞ በእንተ ቅድሳት ሰላማዊት ናስተብቁ ከመ እግዚአብሔር ያስተሳልመን ብሎ ደግሞ ይጸልያል። እግዚአብሔር ዓለሙን ሁሉ ይቅር ዘንድ ስለ ዓለሙ ሁሉ እንማልዳለን፣ ስለ ወንዙ፣ ስለ ፈሳሹ፣ ስለ ታመሙ ሰዎች፣ ስለ ሰማዕታት፣ ስለ ደናግል፣ ስለ ታሰሩ ሰው፣ ስለ ጳጳሳት፣ ስለ ካህን ይቅርታ ይለምናል። ያ ሁሉ ይቅርታ ደግሞ ተለምኖ ከዚያ በኋላ ደግሞ ቅዳሴው በሙሉ የይቅርታ ጸሎት ነው። ቀጥሎ ከዛ ኦ ስሉስ ቅዱስ ደግሞ ይነበባል። እዚያ ውስጥ ደግሞ አቤቱ ይቅር በላቸው ይቅርታን ያገኙ ዘንድ ከኛ ጋር የተሰበሰቡትን ሁሉ ይቅር በላቸው። ከላይ ሲመለስ ደግሞ ዲያቆኑ ማሮም ጊዜው ተሳሎም ለሊቃነ ጳጳሳት ኤጲስቆጶሳት ቀሳውስቱ ዲያቆናት ወኩሎሙ ህዝበ ክርስቲያን ጳጳሳቱን ኤጲስቆጶሳቱን ቀሳውስቱን ዲያቆናቱን ህዝበ ክርስቲያንን ሁሉ ማራቸው ይቅር በላቸው ብሎ ደግሞ ይጸልይልናል። ከዚያ በኋላ ደግሞ ምን እንላለን? ደግሞ ጸሎተ ንስሐ። ከዛ በኋላ አንድ ጸሎተ ንስሐ ደግሞ ምንድን አለ? እግዚኦ መሐረነ ክርስቶስ ይቅር በለን እባክህ ደግሞ እንላለን። ምን እንዳለን? ምሕረትከ አምላክነ ወኩ ከማብሰና ፈጣሪያችን እንደ ቸርነት እንጂ እንደ በደላችን አቤቱ በመንግስት አስበን እንላለን። የሁሉ በቃ ሙሉ ቅዳሴው የይቅርታ ጸሎት ነው።
የይቅርታ ጸሎት እና ልናስቀድስ ስንሄድ ይቅር ብለን እንግባ የሚባለው ለዚህ ነው። የይቅርታ ጸሎት ነው እና ካህኑ በቤተ ክርስቲያን ውስጥ በቅዳሴ ጊዜ ምንድን ነው የሚያሰጠን ሲባል ይቅርታን ያሰጠናል። መድኃኔዓለም በአባቶቻችን ጸሎት ይቅር ይበለን፣ ይቅር ይበለን፣ ይታረቀን። በዚህ ጾም ራሱ መድኃኔዓለም ይታረቀን። ስለዚህ ያን ያስታርቀናል። ራሱም ደግሞ ከእግዚአብሔር ስርየትን ያገኛል። ዋዲ ለትሕትና ዚአየኒ ፍትሐኒ፣ እኔንም ወራዳነቴን አይተህ ምን በለኝ ይላል፣ ፍትሐኝ ይቅር በለኝ ይላል። ራሱም ይቅር ይባላል። እዚያው ውስጥ ይቅርታን ያገኛል። ይቅርታን የሚያሰጥበት ሰዓት ነው ቅዳሴ። ሁለተኛው ካህኑ በቅዳሴ ያስተምረናል። የትምህርት ጊዜ ነው ቅዳሴው። የትምህርት ጊዜ ያለው ፍሬ ቅዳሴ እስከሚባለው ድረስ የትምህርት ጊዜ ነው የሚባለው። የትምህርት ቅዳሴም ተብሎ ይጠራል። እስከ ፍሬ ቅዳሴ ያለው የዝግጅት ቅዳሴ ወይም የትምህርት ቅዳሴ ተብሎ ይጠራል። ምንድነው? ዲያቆኑ ጻው እስከሚለው ድረስ ያለው ቅዳሴ የትምህርት ቅዳሴ ነው የሚባለው። የምንማርበት ሰዓት ነው። መልእክተ ጳውሎስ ይነበባል፣ መልእክተ ሐዋርያት ይነበባል፣ ግብረ ሐዋርያት ይነበባል፣ ምስባክ ይሰበካል፣ ወንጌል። እነዚህ ሁሉ አራቱ ወይም ሰባቱ መጽሐፍ ተብሎ ይጠራሉ። እነዚህ ሁሉ የሚያስተምሩን ምንድነው? የትምህርት ጊዜ ነው። ስለዚህ ካህኑ መምህር ነው። ወንጌል ይተረጎማል። አሁን በእኛ ገዳም ይተረጎማል። እንደምታዩት ወንጌሉ ወዲያው ካህኑ እንዳነበበ ምን ይደረጋል? ወንጌል ይብራራል። ምክንያቱም የምናስቀድሰው ምንድን ልናደርግ ነው? ልንማር ጭምር ነው ማለት። ነፍሳችን መማር አለባት። ደግሞ በቅዳሴ ጊዜ የተማሩት ትምህርት ከሁል ጊዜው ትምህርት የበለጠ ነው። ምክንያቱ ለምንድን ነው? በዚያ ጊዜ መንፈስ ቅዱስ ከሰማይ የሚወርድበት ሰዓት ስለሆነ ነው። መንፈስ ቅዱስ ወርዶ የምንማርበት ሰዓት ስለሆነ ሊቀ ካህናት ኢየሱስ ክርስቶስ ተገኝቶ የምንማርባት ሰዓት ስለሆነች ፍጹም ልቡናችን የተሰበረ ነው። ስለዚህ የዛ ጊዜ ነቅተን መስማት አለብን። ቃለ እግዚአብሔር ቅዳሴ ላይ አንድ ሰው ማድረግ ያለበት ሲያስቀድስ መስማት ነው። ልቡናውን መሰብሰብ አለበት። በቀጣዩ ክፍል እንደ እግዚአብሔር ፈቃድ እንዴት ብለን እናስቀድስ የሚል ደግሞ አንድ ነገር እንማራለን። ግን እስከዚያው ድረስ መስማት መማር አለብን። ምንድነው? ኢትድጎ ለካህን ዘይጼል ብሎ ምንድነው? ዋጽም ካሎ ለካህን፣ የካህኑን ቃልም ስማ ነው የሚለው። የሚናገረውን ነገር ሁሉ በደንብ መስማት አለብን። ስለዚህ ቅዳሴ ላይ የሰው ሕይወት እንጀምራል። ባለፈው እንደነገርኳችሁ እና አቡነ አረጋዊ እና አቡነ እንጦንስ እነዚህ ቅዱሳን አባቶቻችን ሲያስቀድሱ ነው የሕይወታቸው ምዕራፍ ምን እንደሆነ ያወቁት። ቅዱስ እንጦንስ መነኩሴ እንደሆነ ያሰበ ሲያስቀድስ በሰማው ወንጌል ነው ማለት ነው። ስለዚህ ያንን የሕይወታችን አቅጣጫ ራሱ ይከፈትልናል እዚያ ውስጥ ስናስቀድስ እና መማር ነው። እዚያ ውስጥ መማር ነው። አሁን የሚሰማ የለም፣ የሚሰማም የለም፣ የሚያሰማም የለም። ማውራት ቤተ ክርስቲያን ማውራት ገና ዲያቆኑ ኩሉ ዘያፈቅዶ ለእግዚእነ ኢየሱስ ክርስቶስ ከመቅዱስ ሳይነበብ ማለት መስማት አለብን። ሲጀመር በአማርኛ ነው መነበብ ያለበት። ልንሰማ ነው እኮ እዚያ የቆም ነው እንጂ ቋንቋ ልንማር አይደለም የቆም ነው። ልንማር ነው የቆም። እዚያ ያለችው ነፍስ የክርስቶስን የዕለት እንጀራ ፈልጋ የመጣች ናት። ስለዚህ በአማርኛ ሊነበብ ይገባዋል። እዚህ ያላችሁ አባቶችም እየሰሙ ነው። በአማርኛ ህዝቡ ግዕዝ ከቻለ ጥሩ ነው። ግዕዙ እንዳይደክም ደግሞ ለነገሩ ቢያንስ ግዕዝ በቤተ ክርስቲያን ነበር የቆየ። እዚያ ደግሞ ስንል ልናጠፋው ሆነ። ወይኛ ግዕዝ አንማር እንዴ ምን አባታችን ይሻለናል። ስለዚህ ብቻ ግን እንስማ ነው። ለቅን የሚያስነገረው እንስማ ነው፣ እንድንሰማ ነው፣ እንድንማር ነው። እግዚአብሔር ደግሞ ልቡናችንን በቅዳሴ ጊዜ ይክፈትልን። ሁላችሁም ትምህርት እምቢ ያላችሁ ሰዎች ካላችሁም ስታስቀድሱ አይምሯችሁን ይክፈትላችሁ፣ የሁላችንን ይክፈትልን። ስለዚህ ቅዳሴ ላይ ልብ ይከፈታል። ልብ ይከፈታል። ልብ የሚከፈተው ሰው ሲያስቀድስ ነው የሚከፈትለት። ጆሮ ይከፈትለታል። እዚያ እዝነ ልቡን ያገኛል ማለት ነው። አርኅዋተ መኳን ይከፈታል። እንደዚያ ሲል ዲያቆኑ አርኅው ሲል ይከፈታል። እውነቴን ነው የምነግራችሁ ማለት ቅንነት ካለን አርኅው ሲል ይከፈታል። ሶስተኛው ካህኑ ወንጌል መነበቡ ያ ሁሉ ትምህርት ነው። 4 መጽሐፍ ምስባክም ለትምህርት ነው። አዲስ አበባ እንዲህ በከተማ ያሉ ዲያቆናት አንድ ጥሩ ነገር የጀመሩ ያየዋቸው ጥሩ ነገር ይሄንን ነው። ሌላ ጥሩ ነገር ካላቸው ደግሞ እንናገራለን ማለት ነው። ይኖራቸዋል፣ አይታወቅም። አንድ ጥሩ ነገር ያየሁት ምስባኩን በዜማ ከማለታቸው በፊት በንባብ ይሉታል። መዝሙረ ዳዊት ይሄ ምዕራፍ ይሄን ያህል ቁጥር ይሄን ያህል እንደዚህ ብሎ በአማርኛ ለሕዝቡ ይናገርና ከዛ በዜማ ያዜመዋል ማለት ነው። ጥሩ ነው በጣም ይሄ ማለት ነው። ለሕዝቡ ነገራቸው ማለት ነው። 1-2 ደብር አስቀድሼ ይሄን ሰምቻለሁ፣ ይሄ ጥሩ ነው። በሌላውም ቢለመድ ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።
አማሃችንን ጸሎት ምን ያደርጋል ማለት ነው? ካህኑ እዚህ ውስጥ የሚያደርገው ሊያማልደን ነው። እግዚአብሔርን ይቅር በላቸው። ይሄ ሁለተኛው ጉዳይ የነበረ አሁን አነሳሁት። አንደኛው ሊያማልደን ነው። እግዚአብሔር ይሄ ጸሎተ ንስሐ ፍትሐት ዘወልድ ቅድም ያልነው በሙሉ የይቅርታ ነው። ይፍታ ይድግ ያንጽህ ወይቀድስ ዚነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ጌታችን ኢየሱስ ክርስቶስ ይቅር ይበላችሁ፣ ላለፈው ይቅር ይበላችሁ፣ ለሚመጣው ይቀበላችሁ። ስጋ መለኮት ስለሚሆን ስጋው፣ የሕግና የሥርዓት ደም ስለሚሆን ደሙ ጌታ መጨረሻ ላይ ራሱ ቅዳሴው ሲያል ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ ለአባቶቻችን ስልጣነ ክህነትን የሰጠ በከበረ ደግሞ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችኋል የሚለው ያስታርቀናል ከእግዚአብሔር ጋር። ይቅር በል መሐር ወኢትስኪ ይህንን ስጋና ደም የተቀበለውን ሁሉ ይቅር በል እንጂ አትፍረድበት ብሎ ይጸልይልን ያስታርቅልናል። ስለዚህ ሶስተኛው ካህኑ የሚያደርገን ምንድነው? የሚያደርግልን ነው ማስታረቅ ነው። አራተኛው ጸሎት ማሳረግ ነው። ጸሎት ማሳረግ ጸሎታችን በቅዳሴ ጊዜ ያደርጋል። እንደውም ቢቻለን እንደው አልሳካ እያለ ነው እንጂ ጸሎታችን ከቅዳሴ በፊት ቢያልቅልን ኖሮ ጥሩ ነበር። ያ ማለት ግን ካልተሳካ ከቅዳሴ በኋላ ቢሆን ምን ጸልይ ችግር የለም። እግዚአብሔር ሁሉን ያውቃል። በቅዳሴ ላይ መጸለይ ነው ችግሩ እንጂ። ስለዚህ ከቅዳሴ በፊት ብንጸልይ ቅዳሴ የጸሎት ምራ አሁን ለምሳሌ ሰዓታት የማህበር ጸሎት ነው። ማህሌት የማህበር ጸሎት ነው። መጨረሻ ላይ ቅዳሴ ነው። ስለዚህ ካህኑ ምንድነው የሚያደርገው? ማሳረግ ነው። የወንድሞቻችን የእህቶቻችንን መባቸውን ቁርባናቸውን ሁሉ ተቀበል ተብሎ የሚነገርልን ጸሎታችንን እያሳረገልን ስለሆነ ነው። ስለዚህ ጸሎታችንን እግዚአብሔር እንዲሰማን የለመነው ልመና፣ የገባነው ምህላ፣ የገባነው ሱባኤ፣ የጠየቅነው ጥያቄ ሁሉ በካህናት ጸሎት ያርግልናል። ቀድሞም የብሉይ ኪዳን ካህናት በጉን ለእግዚአብሔር አቅርበው አንድ ኃጢአተኛ ሰው በግ ይዞ ይመጣል። በጉን ያርዱና ካህናቱ ለእግዚአብሔር ያቀርቡታል። ከዚያ መስዋዕቱ ለማድረጉ ምልክት እሳት ከሰማይ ይወርድና ይበላላቸዋል ማለት ነው። አሁን ደግሞ ምን ያደርጋል? የአሁኑ ካህንሳ የአንድ ምዕመን ሲመጣ በግ አይደለም ይዞ የሚመጣ ጸሎቱ ነው በጉ፣ ለሱ ንስሐው ነው በጉ፣ እንባው ነው በጉ። ያንን ይዞ ሲመጣ ካህኑ ደግሞ ወደ እግዚአብሔር ይህንን ሕዝብ ይዞ ማረው፣ ይቅር በለው፣ መንፈስ ቅዱስን አሳድርበት ብሎ ሲያቀርበው እሳት ከሰማይ ይወርዳል ማለት ዛሬ እሳት አይደለም የሚወርደው፣ ዛሬ የሚወርደው መንፈስ ቅዱስ ነው ይላል ቅዱስ ዮሐንስ አፈወርቅ። ዛሬ የሚወርደው እሳት መንፈስ ቅዱስ ነው። መንፈስ ቅዱስ ይወርድና የዚህን ሰው የኃጢአት እሾህ ያቃጥልለታል፣ ይቅርታንም ያገኛል። የመጨረሻው ካህን የሚያደርግልን ከክርስቶስ ጋር ማሳተፍ ነው። ማዋሃድ ማለት ነው። ማዋሃድ ያዋሃደናል። ቀድሶ አንጽቶ ሳንቲፊኬሽን ይሰራና ቀድሶ አንጽቶ አዘጋጅቶ ሙሽራይቱን ከሙሽራው ጋር ያገናኛል ማለት ነው። ያዋሃዳቸዋል። ከክርስቶስ ጋር ያዋሃደናል። ሲያቆርበን እሱን ነው የሚያደርገው። እሱን ያደርጋል። ከክርስቶስ ጋር ያገናኘናል። መከራውንም ያሳትፈናል። ለምሳሌ ቤተልሔም ሲሄድ ቤተልሔም ተወለደ እያለን ነው። ወደ ቤተ መቅደስ ዘው ሲገቡ ቀራንዮ ላይ ተሰቀለ እያለን ነው። እንዲህ እያደረገ አሁን ለምሳሌ ቄሱ መጀመሪያ ልብስ ሲለብስ ረጅም እንዳይሆንበት አጭርም እንዳይሆንበት በልኩ ነው መልበስ ያለበት። ልብሱና ቄሱ የመለኮትና የትስብእት ወይም የክርስቶስ የቃልና የሥጋ ምሳሌ ስለሆነ ነው። ቢያጥርና ቢረዝም መለኮትና ሥጋ በሚገባ በልክ አልተዋሃዱም ብሎ እንደ ካደ እንዳይቆጠርበት ነው። ስለዚህ ካህኑ ልብስ ለብሶ ሲታይ የክርስቶስን ተዋህዶ ነው የሚነግረን ማለት ነው። ልብሱ ራሱ ዝም ብሎ አይደለም። ክርስቶስ ሥጋ መልበሱን ሰው መሆኑን የሚያስረዳበት ጊዜ ነው እሱ ራሱ ማለት ነው። ካህኑ በሚቀድስበት ጊዜ ቁጭ አይልም። ቅዳሴ እስከሚጨርስ ያለው ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም የኖረውን ኑሮ የሚወክል ስለሆነ ቁጭ ቢል ግን ክርስቶስ በዚህ ዓለም በረፍት ነው የኖረ ብሎ እንደ ካደ ይቆጠርበታል። ስለዚህ አያርፍም፣ ቁጭ አይልም፣ ቁሞ ብቻ ይጨርሳል። ክርስቶስ ለሕዝቡ ቁሞ እንደጨረሰ ማለት ነው። ይሄን ያደርጋል። ከዚያስ ምን ያደርጋል? ወንጌል ወጥቶ ያነባል። ጌታችን ኢየሱስ ክርስቶስ ወንጌል አስተምሯል ማለቱ ነው። ካህኑ ክርስቶስን እንደ ድራማ እየተወነልን አይደለም፣ ከክርስቶስ ጋር እያገናኘን ነው፣ እያዋሃደን ነው፣ እያገናኘን ነው። ያን ያደርጋል። መጨረሻ ላይ ስጋውን ቆርሶ ደሙን ቀርቶ አቁርቦ በእጆቹ ባርኮን ተመልሶ መቅደስ ይገባል። ያንን ያደርግልናል ማለት ነው። ካህን የካህን ስራው ይሄን ነው።
እግዚአብሔር በአባቶቻችን በካህናት ጸሎት ይቅርታውን፣ ቸርነቱን፣ ሞገሱን ይስጠን። ጸሎታችንን ሁሉ ይቀበልልን።